መጽሐፍ ሲናገር ሸክላ በሰሪው እጅ እንዳለ እንደገና ደግሞ እንደወደደው አድርጎ እንደሚሰራው ሸክላ ሰሪው እንደፈለገው አድርጎ እንደሚሰራው የእናንተም ሕይወት በእጅ ውስጥ ነው ያለው ይላልና። ሰላም እጅግ የተወደዳችሁ የሜሎቪያ ሚዲያ ተከታታዮቻችን እንደምን አላችሁ? እኔ በጣም ደህና ነኝ። ሰሞኑን እንግዲህ ትንሽ ጠፋ ብያለሁና ለዛ በጣም ትልቅ ይቅርታ እየጠየቁኝ እንደገና ወደ እናንተ ተመልሻለሁ። ዛሬ ይዤላችሁ የመጣሁት እጅግ በጣም የተወደደ መዝሙር ነው። የመዝሙር ከወጣ 4 ዓመት አስቆጥሯል። ነገር ግን ሰሞኑን በተለያዩ ሶሻል ሚዲያዎች ላይ እንደገና እየተሰማ አለ። እንደገና መንፈስን የሚያድስ እንደገና የሚያበረታ መዝሙር ነውና እኔ በጣም የወደድኩት ካለውበት ነገር እንደወጣ የረዳኝ መዝሙር ነውና እናንተም ውስጥ ትልቅ ቦታ እንደሚኖረው ተስፋ አድርጋለሁ። እንደምትወዱት በጣም ተስፋ አደርጋለሁ። ሉዓላዊ የተሰኘ የዘማሪ በረከትን መዝሙር ወደ እናንተ ይዤላችሁ መጥቻለሁ። ይሄ መዝሙር እጅግ የተወደደ ትልቅ መልእክት ያለው አንዳንድ ጊዜ በህይወታችን ላይ ከሚፈጠሩት ነገሮች ይልቅ እግዚአብሔር ትልቅ እንደሆነ እሱ ሉዓላዊ እንደሆነ እሱ ለምን እንዲያረክ ተብሎ እንደማይጠየቅ የሚናገር ትልቅ ድንቅ መልእክት ያለው መዝሙር ነው። እስቲ አብረን እንከታተል። እንደምትወዱት ተስፋ አደርጋለሁ። ወደ መዝሙሩ እንሂድ፣ አብረን እንከታተል። ሉዓላዊ ይሰኛል የመዝሙሩ ርዕስ። እንግዲህ ይሄ መዝሙር በወጣበት ሰዓት ላይ በብዙዎቻችን ዘንድ ተቀባይነትን ያገኘ በብዙዎች ዘንድ የተወደደ ትልቅ መልእክት ያለው መዝሙር እንደሆነ እናስታውሳለን። ሰሞኑን ደግሞ እንደገና እየተሰማ ያለ መዝሙር ነውና በጣም የተወደደ መዝሙር ነው። በማልፍበት መንገድ በሕይወት ጎዳና በየዕለቱ ውሎዬ ሳልፍ ጎንበስ ቀና ሊገቡኝ አልቻሉም ለምን ከዚያስ እንዴት ለማመቼ በማንቀጣዩ ውስጥ ወዴት በዚህ ሁሉ ነፍሴ ስትጨነቅ ያረጋጋል አንድ ነገር ማወቅ ሉዓላዊ ብቻህን ሉዓላዊ ነህ ሉዓላዊ እግዚአብሔር ሉዓላዊ ነህ ሉዓላዊ ለምን እንዲያርገን ተባለ ሉዓላዊ አንተን ደርሶ የሚጠየቅ የለም። እውነት እኮ ነው። ሸማኔ አንተ ሕይወቴ ሸማኔ የሕይወታችን ሸማኔ የሕይወቴ ሸማኔ ሸክላ ሰሪ ሕይወቴ ሸክላ ሰሪ ሸክላ ሰሪ ሕይወቴ ሸክላ ሰሪ መጽሐፍ ሲናገር ሸክላ በሰሪው እጅ እንዳለ እንደገና ደግሞ እንደወደደው አድርጎ እንደሚሰራው ሸክላ ሰሪው እንደፈለገው አድርጎ እንደሚሰራው የእናንተም ሕይወት በእጅ ውስጥ ነው ያለው ይላልና የሁላችንም ሕይወት በእግዚአብሔር እጅ ውስጥ እንዳለ እግዚአብሔር እንደወደደና እንደፈቀደ እንደሚሰራው በሕይወታችን ላይ እሱ ትክክል እንደሆነ አሰቡ ምክንያት ሰበሰቡ ዝም አልኩ እንዳሉኝ ሆንኩ ለበጎ ነው ቢሉኝ አሜን ብዬ ጮኽኩኝ አጥፍተሃል ቢሉኝ ቆምኩለት ጦርነት የሰው ክፋት ጠቆሙኝ አድነ አልቆሙኝ ሊሰራ ነው ታገሰኝ እሻልኩኝ ጥርሴን ነከስኩኝ እምነቴን አበረታው ቆምኩኝ በረታው ጸናው አንተ
አንዳንዴ ሕይወት እንዲህ ነው መልሱ እግዚአብሔር ጋር ነው። ቢገባኝም ባይገባኝም በኔ ሕይወት ሉዓላዊ ነው። አንዳንዴ ሕይወት እንዲህ ነው መልሱ እግዚአብሔር ጋር ነው። ቢገባኝም ባይገባኝም በኔ ሕይወት ሉዓላዊ ብቻህን ሉዓላዊ ነህ ሉዓላዊ እግዚአብሔር ሉዓላዊ ነህ ሉዓላዊ ለምን እንዲያረጋት አትበይም ሉዓላዊ አንተን ደፍሮ የሚጠይቅ የለም ብቻህን ሉዓላዊ ነህ ሉዓላዊ እግዚአብሔር ሉዓላዊ ነህ ሉዓላዊ ለምን እንዲያረካት አትበይም ደርሶ አንተ ከጥያቄዎቻችን ያልፋል እግዚአብሔር ሉዓላዊ ለምን እንዲያረካት አትበይም ሉዓላዊ አንተን ደርሶ የሚጠይቅ የለም እግዚአብሔር ብቻውን ሉዓላዊ ነው። እግዚአብሔር ደርሶ የሚጠይቅ እግዚአብሔር ብቻውን ሉዓላዊ ነው። ከየትኛውም ጥያቄዎቻችን እንደሚበልጥ በሕይወታችን ላይ ለሚነሱ የትኛውም ጥያቄዎቻችን እግዚአብሔር እንደሆነ መልስ ያለው የሚናገር ድንቅ የሆነ መዝሙር ነው። እንግዲህ ዘማሪ በረከት ደጀኔ እጅግ በጣም የተወደደ መዝሙር ከዛሬ 4 ዓመት በፊት ወደኛ አድርሶልን ነበር። እግዚአብሔር ሉዓላዊ ነው። እግዚአብሔር ከጥያቄዎቻችን ያልፋል። በሕይወታችን ላይ ለሚከሱ የትኛውም ነገሮች መልሱ እግዚአብሔር ጋር እንዳለ እግዚአብሔር እንደሆነ መልስ የሚሰጣቸው የሚናገር ድንቅ የሆነ መልእክት ያለው መዝሙር ነው። እንግዲህ ዘማሪ በረከት በጣም እንወዳለን፣ በጣም እናከብራለን። አንተ ውስጥ ደግሞ ያለውን የእግዚአብሔርን ጸጋ አክሰፕት እናደርጋለን። እንግዲህ እግዚአብሔር አንተን ለማጽናኛ አድርጎ ወደኛ ስለላከ እጅግ በጣም እናመሰግናለን፣ በጣም እንወዳለን። እንግዲህ ተመልካቾቻችን በተለይ በጥያቄ ውስጥ ላለ ሰው ትልቅ መልእክት ያለው ትልቅ መልስ ያለው መዝሙር ነው ይዤላችሁ የመጣሁት ዛሬ። እግዚአብሔር ሉዓላዊ ነው። ከየትኛውም ነገር በላይ ነው እግዚአብሔር። ከጥያቄዎቻችን በላይ ነው እግዚአብሔር እና ለየትኛውም ጥያቄዎቻችን ደግሞ መልሱ እግዚአብሔር ጋር እንዳለ፣ መልሱ ሰው ጋር እንደሌለ፣ መልሱ በጣም የምንወደው ወዳጃችን ጋር እንደሌለ፣ ለጥያቄዎቻችን ሁሉ መልስ እግዚአብሔር ጋር እንደሆነ ያለው የሚናገር የሚያሳይ ድንቅ የሆነ መዝሙር ነው። እንግዲህ በተለይ በህይወት ጥያቄ ውስጥ ያላችሁ ሰዎች ለምንድን ነው እግዚአብሔር ሆይ እስከ መቼ ነው እግዚአብሔር ሆይ በህይወቴ ላይ እንደዚህ አይነት ነገር የሚያልፈው እስከ መቼ ነው ህይወቴ በዚህ መንገድ የሚቀጥለው እስከ መቼ ነው ብላችሁ ለምትጠይቁ ሰዎች ይሄ የማጽናኛ መልእክት ይሆናችኋል ብዬ አስባለሁና በዚህ ህይወት ውስጥ ላለ ወዳጆቻችሁ ደግሞ ሼር እንድታረጉ ይሄንን ሰምተው እንዲጽናኑ ይሄን ሰምተው እንዲበረታቱ ካሉበት ነገር እንዲወጡ እንዲሆን ሼር እንድታረጉላቸው በአክብሮት ጠይቃችኋለሁ። እንግዲህ ሰሞኑን የተለያዩ መዝሙሮችን ይዘን ወደ እናንተ እንመጣለን። እስከዛው ግን መልካም ቆይታ። እወዳችኋለሁ።